ተስፋ ቁርጬ ስራ ላይ አጋጣሚ አላቆም ቁሚ መድረክ ላይ ያቆመኝና ትታያችኋለች አለ። አው ምግብ ቤት ነበር መሰራውና በጣም ተስፋ በመቁረጥ ውስጥ በቃ እቃ ልሸጥ ብዙ ነገር ሆንኩ። በቃ በጣም እዳ ውስጥ ገባው። በጣም ተቸገርኩኝ። ከዛ መድረክ ላይ ቁሚ ያለኝና ትታያችኋለች አለ። አው ሲል ጉባኤ እንዲው ይታያል የሌላው ሽሮ በልጦ ያንቺ አይሆንም የጠላት ስራ ነው እቃ ማሸጪም ትቀጥያለሽ አለ። በዚህ ሰዓት ምግብ ቤት እንዳለ ነግረሽኛል። አላቆምም በቃ እስቲ የመጀመሪያ ጊዜ ሳያት ነው ብዬ ነው ሰገን ቅርቤ ስለነበረ ዝም ብዬ ነው የገባሁት። አላቆም እሱ ነው ይሄ ሆነልኝ እና እዳይ ሁሉ ወዲያው ተከፋፈለ። አመት ሳይሞላ እዳ ያስጨንቃል በጣም ተከፋፈለ። ኖርኩኝ ልጆቼን ያላባት ነበር ማሳድገው። በጌታ ምክንያት ነው ጥሎኝ የጠፋው እና ትንሽ በፖለቲካ ብዙ ችግር ነበረ ሳሳጥረው። ከዛ አዲስ ቤት ሰራልሻለሁ ብሎ ጌታ ተናግሮ ትዳር ሰጠኝ። ከዛ ከልጁ ጋር አብረን ሆነን እነዚህ ሁለቱ ልጆች የኔ ናቸው። ስለ ልጅም አላስብም። ለምን በፊት ከደረሰብኝ መከራ የተነሳ ፈራለሁ። ከዛ ነብዩ 2016 ላይ ፎቁ ላይ ማለት ነው ጥር አካባቢ እንደዛ ይሆናል ጠራኝና ሆድሽን ያዢ ልጅ ትወልጃለሽ አለ። ሰዓት ማግባቷንም አላቀም እሱ አያቀኝም። ረስቶኛል። ቆይቼ ነው ሁላ የመጣሁት ፕሮግራሙ። ለምን ከሰገን ወጥቶ እዚኛው እንደገባ አላቅም ነበር። ሰው ነው የዛ ቀን ያመጣኝ። አሁን ኢየሱስ ጌታ ነው። አሁን ልትመሰክር ያለው እኮ ስለምን መሰላችሁ? ስለ ልጁ ነው አይደል? አዎ ስለ ግን ጻኗ ነው። ስለ ጻኗ ብቻ አይደለም። እግዚአብሔር ቤት ሰራልሻለሁ ብሎ ትዳር ሰጥቷታል። ይሄ ምስክርነት እኮ ብዙዎቻችሁ እኮ የጸሎት ርዕሳችሁ እኮ ይሄ እኮ ነው። ትቀበላላችሁ። አሜን። እሺ እና በቃ እግዚአብሔር ቤት የታመነ ቤት ሰራልሻለሁ አለ። በነብዩም ተናገረኝ። በጣም ደስ አለኝ። በኋላ ላይ ልጅ ትወልጃለሽ አለ። የሰሙ ጎረቤቶቼም ነበሩ በአጋጣሚ እዛ ፕሮግራሙ ለት ማለት ነው። አሜን አልኩኝ። በመሃል ላይ በራሴ ስተት የሆነ ጭንጋፋ ሆነ። በራሴ ስተት ግን አይ ከዚህ በፊት ተአምር ስለሆነብኝ በሱ ፕሮግራም ላይ በእውነት ላሟሙቅ ወይ ለጉራ አይደለም። እሱ ያስጀመረው እግዚአብሔር ያስቀጥለዋል። በምንም በሁሉም ቦታ ላይ እኛ ስለመጣን ከጎን ስለሆነን አይደለም። በቃ የጠራው እግዚአብሔር ያስቀጥለዋል በደንብ ሁሉንም እግዚአብሔር ያዘጋጃል። ግን ከጎኑ ብሆን በቃ እኔ በትልቅ ነገር በቃ ጉጉቴ ነው ያ ከነብዩ ጎን ማለት ነው። ለምን የእግዚአብሔር አፍ በቃ ከልቡ ነው። እግዚአብሔር በሱ ይናገራል። የአፉ ቃል ቀጥታ የእግዚአብሔር ቃል ነው። እግዚአብሔር ይሁን። አሜን። እግዚአብሔርን በትልቅ እልልታ መስግኑልኝ። እኔ ነብዩን ማቀው በጣም ከዚህም በፊት በተጨነኩበት ጊዜ ሰገን ያገለገለ ባለበት ሰዓት ነው 2015 በጣም ተስፋ ቁርጬ ስራ ላይ በቃ እግዚአብሔርን ስለመወድ ብቻ ነው ቸርች የሚሄደው ብዬ አጋጣሚ አላቆም ቁሚ መድረክ ላይ ያቆመኝና ትታያችኋለች አለ። አው ምግብ ቤት ነበር መሰራውና በጣም ተስፋ በመቁረጥ ውስጥ በቃ እቃ ልሸጥ ብዙ ነገር ሆንኩ። በቃ በጣም እዳ ውስጥ ገባው። በጣም ተቸገርኩኝ። ከዛ መድረክ ላይ ቁሚ ያለኝና ትታያችኋለች አለ። አው ሲል ጉባኤ እንዲው ይታያል የሌላው ሽሮ በልጦ ያንቺ አይሆንም የጠላት ስራ ነው እቃ ማሸጪም ትቀጥያለሽ አለ። በዚህ ሰዓት ምግብ ቤት እንዳለ ነግረሽኛል። አላቆምም በቃ እስቲ የመጀመሪያ ጊዜ ሳያት ነው ብዬ ነው ሰገን ቅርቤ ስለነበረ ዝም ብዬ ነው የገባሁት። አላቆም እሱ ነው። ከዛ መጥቻ ያለው ምግብ ቤት አንቺ ጋር እስካሁንም አልመጣም። ኢየሱስ ጌታ ነው። እሺ አሜንና መቼም አረሳውም። በቃ ኢየሱስን ሌላ ቦታ ፕሮግራም አለን ቸርች አገለግላለሁ። ግን በቃ ከዛ ጊዜ ጀምሮ እሱን ፕሮግራም ሲኖር እመጣለሁ። ለምን እግዚአብሔር በሱ ተናግሮ በቃ ተስፈኛ ሆንኩ። ተረጋጋሁኝ በወቅቱ ማለት ነውና ደስ ይለኛል። ፕሮግራሙ ባለበት ሰዓት ሁሌም በቃ አመቻችቼ ለመምጣት ነው የምሞክረው። ይሄ ሆነልኝ እና እዳይ ሁሉ ወዲያው ተከፋፈለ። አመት ሳይሞላ እዳ ያስጨንቃል በጣም ተከፋፈለ። ኖርኩኝ ልጆቼን ያላባት ነበር ማሳድገው። በጌታ ምክንያት ነው ጥሎኝ የጠፋው እና ትንሽ በፖለቲካ ብዙ ችግር ነበረ ሳሳጥረው። ከዛ አዲስ ቤት ሰራልሻለሁ ብሎ ጌታ ተናግሮ ትዳር ሰጠኝ። ከዛ ከልጁ ጋር አብረን ሆነን
እነዚህ ሁለቱ ልጆች የኔ ናቸው። ስለ ልጅም አላስብም። ለምን በፊት ከደረሰብኝ መከራ የተነሳ ፈራለሁ። ከዛ ነብዩ 2016 ላይ ፎቁ ላይ ማለት ነው ጥር አካባቢ እንደዛ ይሆናል ጠራኝና ሆድሽን ያዢ ልጅ ትወልጃለሽ አለ። አሜን። በዚህ ሰዓት ማግባቷንም አላቀም እሱ አያቀኝም። ረስቶኛል። ቆይቼ ነው ሁላ የመጣሁት ፕሮግራሙ። ለምን ከሰገን ወጥቶ እዚህኛው እንደገባ አላቅም ነበር። ሰው ነው የዛ ቀን ያመጣኝ። አሁን ኢየሱስ ጌታ ነው። አሁን ልትመሰክር ያለው እኮ ስለምን መሰላችሁ? ስለ ልጁ ነው አይደል? አዎ፣ ስለ ግን ህፃኗ ነው። ስለ ህፃኗ ብቻ አይደለም። እግዚአብሔር ቤት እሰራልሻለሁ ብሎ ትዳር ሰጥቷታል። ይሄ ምስክርነት እኮ ነው። ብዙዎቻችሁ እኮ የጸሎት ርዕሳችሁ እኮ ይሄ እኮ ነው። አሜን በሏ። አሜን። ትቀበላላችሁ። አሜን። እሺ እና በቃ እግዚአብሔር ቤት የታመነ ቤት እሰራልሻለሁ አለ። በነብዩም ተናገረኝ። በጣም ደስ አለኝ። በኋላ ላይ ልጅ ትወልጃለሽ አለ። የሰሙ ጎረቤቶቼም ነበሩ በአጋጣሚ እዛ ፕሮግራሙ ለት ማለት ነው። አሜን አልኩኝ። በመሃል ላይ በራሴ ስተት የሆነ ጭንጋፋ ሆነ። በራሴ ስተት ግን አይ ከዚህ በፊት ተአምር ስለሆነብኝ በሱ ፕሮግራም ላይ በእውነት ላሟሙቅ ወይ ለጉራ አይደለም። እሱ ያስጀመረው እግዚአብሔር ያስቀጥለዋል። በምንም በሁሉም ቦታ ላይ እኛ ስለመጣን ከጎን ስለሆነን አይደለም። በቃ የጠራው እግዚአብሔር ያስቀጥለዋል በደንብ። ሁሉንም እግዚአብሔር ያዘጋጃል። አሜን። ግን ከጎኑ ብሆን በቃ እኔ በትልቅ ነገር በቃ ጉጉቴ ነው ያ ከነብዩ ጎን ማለት ነው። ለምን የእግዚአብሔር አፍ በቃ ከልቡ ነው። እግዚአብሔር በሱ ይናገራል። የአፉ ቃል ቀጥታ የእግዚአብሔር ቃል ነው። እሱ የሚናገረው መልእክቶች ማለት ነውና ትወልጃለሽ አለ። የምትወልጂው ልጅ እንደ ዮሴፍ እንደ ዳዊት የተቀባ በማህፀን የተቀባ የተለየ ልጅ። አሜን። ልጆች የተባረኩ ናቸው። ግን ይሄ በተለየ መንገድ ከዚህ ካሉሽ ልጆች የተለየ ልጅ ነው የምትወልጂው አለ። አሜን አሜን አልኩኝ። አሁን ልጅቷ ሆዴ ውስጥ ራሱ ሆና ስትንፈራገጥ በቃ በጣም ልዩ ነው። በቃ ከሌሎቹ ልጆች ተወልዳ ደግሞ ንቁ ናት። በጣም ንቁ ቀልጣፋ ናት። አሜን። በቃ ደስ የሚልና በነብዩ እግዚአብሔር ተናግሮኝ ልጅን አሳቀፈኝ። ልጅ ቀልድ አይደለም። አሜን። ክብር ለጌታ። አሜን በኢየሱስ አሜን። እና ልጅ ተአምር ነው። እኔ ገና 2 ወር ከሳምንቴ ነው። ግን የሱ ፕሮግራም ናፍቆኝ ነው ወጥቼ ጠፍቼ ነው የመጣሁት ሁላ ለባለቤቴ ሳልነግረው። እና ያው የሆነ ነገር ሲሆንም ፕሮግራሙን በቃ ምንም ባይሆን ለትንቢት ብቻ ሳይሆን ቃሉን ለመስማት አብሬ መሆን ደስ ይለኛል ቢመቸኝ ሁሉ ጊዜና ይሄን እግዚአብሔር በነብዩ አረገልኝ። በጣም ነው ማመሰግነው። በሱ ያረገልኝ እግዚአብሔር ክብር ምስጋና ይግባው። አሜን። ሃሌሉያ። ነብዩ ደግሞ በቃ ከዚህ በላይ ነው። በጣም እመኝልክ በቃ እንደዚህ አይደለም። እኔ እንጃ የሆዴን ጌታ ያውቃል። ጸልይልሃለሁ እኔም በአቅሜ። አሜን። ጌታ ይረዳናል። የተሻለ ሁሉ ይሆናል። አሜን አሜን። ለህፃኗ እንጸልይ አይደል? እሺ። ስም ያወጣላት እሱ ነው። ነግሬው ነበረ። አክብሮኝ ቤቴ ድረስ መጣ ሊጠይቀኝ። በጣም አልጠበቅኩም። አንተ ስትመጣ አንተ አይደለህም ጌታ እንደመጣ ያህል ነው እኔ የሚሰማኝ ማለት ነው። እና ደስ አለኝ። ራሱ መጥቶ አክብሮኝ ይሄ ለኔ ትልቅ ነው። እግዚአብሔር ከኔ ጋር ስላለ በቃ እግዚአብሔር እሱ ላከው። አሜን። እና አሁንም ቢሆን በብዙ ነገር ውስጥ ግን ጌታ ሆነ ነገሮች ስለት ቢመችም እና ይመሰገናል ጌታ። ሁሉን ያረጋል ጌታ። ለጥቅማችን ብቻ አይደለም። እሱን ማመንና እግዚአብሔርን ካመን ሁሉም ይሆናል በጊዜው። እስራታችንን ይበጥሳልና በዚህ አጋጣሚ ስሟንም እሱ ነው ያወጣላት። ኤልሻሎም ብሏታል። አሜን አሜን። ክብር ለአምላካችን። አሜን። የሚፈልጋት አውሬ አያገኛት። የሚፈልጋት ክፉ አያገኛት። እግዚአብሔር ማአጃ ዳልቬር ደኔሞስ ልክ አሁን ይሄን እኔ እንደታቀፍኩ እግዚአብሔር የሚያሳቅፍሽ ነገር አለ። እግዚአብሔር በልጅ ባርኮሻል። እግዚአብሔር በብዙ ነገር ደግሞ ይባርክሻል። አጃ ዳሴ ብራዳና ማአዳስ ኦ ኢየሱስ ኦ ኢየሱስ ኦ ኢየሱስ ኦ ኢየሱስ ኦ ኢየሱስ ያንቺ ከዚህ በኋላ አይያዝ። ሰልፉ በቅቷል አለኝ። ሰልፉ በቅቷል አለኝ። እንደዚህ ያያለው አጠር ያለች ጠቆር ያለች ሴት ርቃሽ ስትሄዳ ያለው ወጣት ሴት ማለት ነው። ኢየሱስ ጌታ ነው። መጥፎ ስለሆነች አይደለም የምትሄደው፣ በሷም ሰይጣን ስለሚጠቀም አይደለም። እግዚአብሔር ምልክት እየሰጠሽ ነው። እግዚአብሔር ከበረከትሽ ጋር ያገናኝሻል። ልክ ከዛ እግር መውጣት በኋላ የሚከተል ነገር አለ። ልክ አካባቢሽን ስራ ቦታሽን ለቆ የሚሄድ ግራ ያለው
ለቆ የሚሄድ ግራ ያለው ለቆ የሚሄድ ግራ ያለው እግዚአብሔር በረከትሽን ያንቺ የሆነውን ነገር ሁሉ ያበዛል። የፈራሽው አይወርስሽም። የፈራሽው አይወርስሽም። አባቶ ይቺ ብላቴና የተቀባች ትሆን መንፈስ ይጠብቃል። እጅ ከብላቴናዋ ጋር ይሁን በኢየሱስ ስም። ማአጃራዳና ማአዳስ አአዶሽ ብሬደኔ ማአዳስ በቤት ትሰልጥን፣ በቤት ትደግ፣ በቤት ትማር፣ በቤት በህልውና ውስጥ ትደግ። እጅ ከዚህ ብላቴና ጋር እንዳለ ይታወቅ። የምድርን ከፍታ ትውረስ። ያንተ አብሮነት ከብላቴናዋ ጋር እንዳለ ይታወቅ። በኢየሱስ ስም ብዬ ጸለይኩኝ። ሃሌሉያ ሃሌሉያ። አባቶ ይጸልያለሁ። እጆቻችሁን ዘርጉ እስቲ። የባለቤትሽ አይኑ ሰላም ነው? መነጽር ያደርጋል። እግዚአብሔር ፈውስ ያርጋል። እግዚአብሔር ፈውስ ያርጋል። አባቶ ይጸልያለሁ። ፈውስ ያገኝ። የጠላት ስራ ይፍረስ። የጨለማው ምክር ከንቱ ይሆን። እግዚአብሔር በነገር ሁሉ መከናወን ይስጠው። በኢየሱስ ስም እቤትሽ በረከት ይግባ። ከዚህ ስትሄጂ አንቺ አይደለሽም። የእግዚአብሔር አብሮነት ካንቺ ጋር አብሮ ይግባ። የእግዚአብሔር መንፈስ አብሮሽ ይግባ። ነገሮች ሁሉ ይከናወኑልሽ በኢየሱስ ስም ብዬ